ልመርቃችሁ እና እናንተ ባላችሁበት ቦታ አሜን በሉ። የኔ አይደለም የሽማግሌዎች ምርቃት ነው። 4 ነው። ሀብት ያለ ስስት ይስጥ ይላሉ። ዕውቀት ያለ ትዕቢት ይስጥ ይላሉ። ሽበት ያለ ቅሌት ይስጥ ይላሉ። መልክ ያለ ስስት ይስጥ ይላሉ። ሰው ሀብታም ሆኖ ስስታም ከሆነ ምን ያደርግለታል? ሀብት። እንደገና ደግሞ አዋቂ ሆኖ ትዕቢተኛ ከሆነ ምን ያደርግለታል? ሰይጣን ያውቃል ግን ትዕቢተኛ። ስለዚህ ዕውቀት ያለ ትዕቢት ይስጥ ይላሉ። የሚገርም ምርቃት ነው። 3ኛ ሽበት ደግሞ ሰው ሽበት የክብር ዘውድ ነው እና ሽበት መከበሪያ ነው። ግን ሰው ሽበት ኖሮት ወይም የሽበት አክሊል ደፍቶ ቅሌታም ከሆነስ እንዴት ይሆናል? ስለዚህ ሽበት ያለ ቅሌት ይስጥ ይላሉ። መልክ ደግሞ ያለ እብደት። ሰው መልከ መልካም ሆኖ እብድ ከሆነ መልኩን አይጠብቀውም። በዚህ በኤርምያስ ትንቢት ላይ ምዕራፍ 13 ቁጥር 23 ላይ በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን ይላል። አይችልም። ኢትዮጵያዊ መልኩን መለወጥ